ኩላሊታችንን እንዴት እንጠብቃት? ስኳር አለብን ግን ኩላሊታችን እንዳትጎዳ እንዴት እንጠብቃት ያል እንደሆነ ደም ግፊት በቁጥጥር ስር መዋል አለበት። እንዴት? 130 የላይኛው 130 የታችኛው 80 ሚሊሜትር ሞርኩሪ በታች 130 በ80 በታች መሆን አለበት። ሌላስ ሄሞግሎቢን ኤዋንሲ ከ7% በታች መሆን አለበት። ሌላስ ሰውነታችን በቂ ፍሉድ ማግኘት በቂ ፈሳሽ ማግኘት አለበት። ሌላስ አላስፈላጊ ፔንኪለርስ እንደነ ኢቡፕሮፊን እነ ዲክሎፌናክ እነሱን ሐኪም ሳያዝልን መውሰድ የለብንም። ብንወስድ ራሱ ምን እንዳለብን ምን አይነት ህመም እንዳለብን ለሐኪሙ መጠቆም ይኖርብናል። ሌላስ ቢያንስ በአመት አንዴ የሽንት የፕሮቲን መጠን ቼክ መደረግ ይኖርበታል። ባይ